በተከበበችው ሰማርያ የተከሰተ ራብ። ከጥቂት ጊዜ በኋላ የሶርያ ንጉሥ ቤንሃዳድ ሰራዊቱን ሁሉ ሰበሰበ። ወጥቶም ሰማርያን ከበባት። ከተማይቱን እንደከበባትም የአንድ አህያ ጭንቅላት በ80 ሰቅል ብር፣ የጎሞር 1/8፣ የእርግብ ኩስ በ5 ሰቅል ብር እስኪሸጥ ድረስ ታላቅ ረሃብ ሆነ። የእስራኤልም ንጉሥ በቅጥሩ ላይ በሚመላለስበት ጊዜ አንዲት ሴት ድምጿን ከፍ አድርጋ ጌታዬ ንጉሥ ሆይ እባክህን እርዳኝ አለች። ንጉሡም እግዚአብሔር ካረዳሽ እኔ እንዴት ልረዳሽ እችላለሁ? ከአውድማው ነው ወይስ ከወይን መጥመቂያው የምረዳሽ ሲል መለሰላት። ከዚያም ለመሆኑ ችግርሽ ምንድን ነው ሲል ጠየቃት። እርሷም እንዲህ ስትል መለሰችለት፣ ይህች ሴት ዛሬ እንድንበላው ልጅሽን አምጪው፣ ነገ ደግሞ የኔን ልጅ እንበላዋለን አለችኝ። ስለዚህ ልጄን ቀቅለን በላ ነው። በማግስቱም እንድንበላው ልጅሽን አምጪው አልኳት። እሷ ግን ደበቀችው። ንጉሡ ሴቲቱ ያለችውን ሲሰማ ልብሱን ቀደደ። በቅጥሩ ላይም በሚመላለስበት ጊዜ በውስጥ ማቅ መልበሱን ሕዝቡ አየ። ንጉሡም የሳፋጥ ልጅ ኤልያስ ራስ ዛሬ በአንገቱ ላይ ካደረ እግዚአብሔር ይህን ያደርግብኝ፣ ከዚህም የባሰ ያምጣብኝ ብሎ ዛተ። በዚያ ጊዜ ኤልያስ በቤቱ ተቀምጦ ነበር። ሽማግሌዎችም አብረውት ተቀምጠው ነበር። ንጉሡም መልእክተኛ ቀድሞት እንዲሄድ አደረገ። የተላከውም ሰው ከመድረሱ በፊት ኤልሳ ለሽማግሌዎቹ ይህ ነፍሰ ገዳይ ራሴን ለመቁረጥ ሰው መላኩን ታያላችሁ። እነሆ አሁን መልእክተኛው ሲደርስ በሩን ዘግታችሁ እንዳይገባ አድርጉት፣ የጌታው የእግሩ ኮቴ ከኋላው ይሰማ የለምን አላቸው። ኤልሳ ከሽማግሌዎቹ ጋር በመነጋገር ላይ ሳለም መልእክተኛው ወደ እርሱ ወረደ። ንጉሡም ደርሶ ይህ ጥፋት የመጣው ከእግዚአብሔር ነው፣ ታዲያ እኔ ከእግዚአብሔር ምን እጠብቃለሁ አለ። ኤልሳም እንግዲህ የእግዚአብሔርን ቃል ስማ። እግዚአብሔር እንዲህ ይላል፣ በነገው ዕለት በዚሁ ሰዓት በሰማርያ በር 1 መስፈሪያ ማለፊያ ዱቄት በ1 ሰቅል፣ 2 መስፈሪያ ገብስም በ1 ሰቅል ይሸጣል አለ። ንጉሥ በክንዱ ላይ የተደገፈው የጦር አለቃ የእግዚአብሔር ሰው እንዲያው ለመሆኑ እግዚአብሔር የሰማይ መስኮቶችን ቢከፍት እንኳ ይህ ሊሆን ይችላልን ሲል ጠየቀው። ኤልሳም ይህን አንተ ራስህ በዓይንህ ታየዋለህ፣ ይሁን እንጂ ከዚያ አንዳች አትቀምስም አለው። በዚህ ጊዜ የሚያሰቅቅ የቆዳ በሽታ የያዛቸው 4 ሰዎች በከተማይቱ መግቢያ በር አጠገብ ነበሩ። እነርሱም እርስ በርሳቸው እንዲህ ተባባሉ፣ እስክንሞት ድረስ በዚህ የምንቆየው ለምንድን ነው? ታዲያ ወደ ከተማይቱ እንግባ ብንል በዚያ ራብ ስላለን እንሞታለን፣ በዚሁ ብንሆን ያው መሞታችን እንዲሁ አልቀረም። ስለዚህ ወደ ሶርያውያኑ ሰፈር ዝም ብለን እንሂድ። ዝም ካሉን ሕይወታችን ትተርፋለች፣ ከገደሉን ያው ሞቶ መገላገል ነው። ከዚያም መሸት ሲል ተነስተው ወደ ሶርያውያን ሰፈር ሄዱ። ወደ ሰፈሩም ጥግ ሲደርሱም አንድም ሰው በዚያ አልነበረም። ይህ የሆነበትን ምክንያት እግዚአብሔር የሰረገሎችንና የፈረሶችን እንዲሁም የብዙ ሰራዊት ድምፅ ሶርያውያን እንዲሰሙ አድርጎ ስለነበር ነው። እርስ በርሳቸውም እነሆ የእስራኤል ንጉሥ በእኛ ላይ አደጋ ለመጣል የቄጢናውያንና የግብፃውያንን ነገስታት ቀጥሮ አምጥቶብናል ተባባሉ። ከዚያም መሸት ሲል ተነስተው ሸሹ። ድንኳኖቻቸውን፣ ፈረሶቻቸውንና አህዮቻቸውንም አልወሰዱ። ነፍሳቸውን ብቻ ለማዳን ሲሉ ሰፈሩን እንዲሁ እንዳለ ትተውት ሄዱ። ለምጽ ያለባቸውም ሰዎች ወደ ሰፈሩ አጠገብ ከደረሱ በኋላ ከድንኳኖቹ ወደ አንዱ ገብተው በሉ፣ ጠጡ። ከዚያም ብር፣ ወርቅና ልብስ ይዘው በመሄድ ደበቁት። ተመልሰውም በመምጣት ወደ ሌላው ድንኳን ገብተው ሌሎች ነገሮችን በመውሰድ እንዲሁ ደበቁ። እርስ በርሳቸውም ያደረግነው ትክክል አይደለም፣ ዕለቱ የምስራች ቀን ነው፣ እኛ ግን የራሳችን ብቻ አደረግነው። እስኪ ነጋም ከቆየን በደለኞች እንሆናለን። ስለዚህ ወደ ቤተ መንግስት በፍጥነት ሄደን እንንገድ ተባባሉ። ስለዚህ ሄደው የከተማይቱን መግቢያ በር ጠባቂዎች ጮሆ በመጥራት ወደ ሶርያውያን ሰፈር ገባን። እዚያም ከታሰሩ ፈረሶችና አህዮች በቀር አንድም ሰው አልነበረም፣ የማንም ድምፅ አልተሰማም፣ ድንኳኖቹ እንዳሉ ናቸው ብለው ነገሯቸው። የበሩ ጠባቂዎችም ይህንኑ አስተጋቡ። ዜናውም በቤተ መንግስት ተሰማ። ንጉሡም በሌሊት ተነስቶ ለጦር አለቆቹ እንዲህ አላቸው፣ ሶርያውያን ያደረጉብንን እነግራችኋለሁ። መራባችንን ስለሚያውቁ መቼም መውጣታቸው አይቀርም፣ ከዚያም ከነ ሕይወታቸው እንማርካቸዋለን። እኛም ሰተት ብለን ወደ ከተማይቱ እንገባለን በማለት በገጠር ለመደበቅ ከሰፈራችን ወጥተዋል። ከጦር አለቆቹም አንዱ እንዲህ አለ፣ ጥቂት ሰዎች በከተማይቱ ውስጥ ከተረፉት ፈረሶች 5ቱን ይዘው ይሄዱ። ዕጣ ፈንታቸውን በዚህ ከቀሩት እስራኤላውያን ሁሉ ዕድል ጋር አንድ ነው። የሚጠብቃቸው ቢኖር በዚህ በሙሉ እንዳለቁት እስራኤላውያን መሆን ብቻ ነው። ስለዚህ እንላካቸውና የሆነውን እንይ። ስለዚህ 2 ሰረገሎች ከነፈረሶቻቸው መረጡ። ንጉሡ ሂዱና የሆነውን ነገር እዩ ብሎ ከሶርያውያን ሰራዊት በኋላ እንዲሄዱ ላካቸው። እነርሱም እስከ ዮርዳኖስ ድረስ ተከተሏቸው። ሶርያውያን በጥድፊያ ሲሸሹ የጣሉትን ልብስ፣ ዕቃ በየመንገዱ ላይ ተበታትኖ አገኙ።
መልእክተኞቹም ተመልሰው ይህንኑ ለንጉሱ ነገሩት። ከዚያም ሕዝቡ ወጥቶ የሶርያውያንን ሰፈር መዘበዘ። ስለዚህ እግዚአብሔር እንደተናገረው 1 መስፈሪያ ማለፊያ ዱቄት በ1 ሰቅል፣ 2 መስፈሪያ ገብስም በ1 ሰቅል ተሸጠ። በዚህ ጊዜ ንጉስ እጁን ይደግፈው የነበረው የጦር አለቃ የቅጥሩ በር ኃላፊ አድርጎት ነበርና በበራፉ መተላለፊያ ላይ ሕዝቡ ሲካፋ ረገጠው። ያ የእግዚአብሔር ሰው ንጉስ ወደ እርሱ በመጣ ጊዜ አስቀድሞ እንደተናገረውም የጦር አለቃው ሞተ። እንዲሁም የእግዚአብሔር ሰው ለንጉስ ነገ በዚህ ሰዓት በሰማሪያ በር ላይ 1 መስፈሪያ ዱቄት በ1 ሰቅል፣ 2 መስፈሪያ ገብስም በ1 ሰቅል ይሸጣል ያለውም ተፈጸመ። የጦር አለቃው ለእግዚአብሔር ሰው እግዚአብሔር የሰማይ መስኮቶችን ቢከፍት እንኳ ይህ እንዴት ሊሆን ይችላል ብሎ ስለነበር የእግዚአብሔር ሰው ይህን አንተው ራስህ ታያለህ፣ ከዚህ ግን አንዳች አትበላም ሲል መልሶለት ነበር። በበሩ መተላለፊያ ሕዝቡ ረጋግጦ ስለሞተ የተነገረበት በትክክል ደረሰ።